ይሉኛል። በጣም ትልቅና ትንሽ እህት ናቸው። ትልቋን እንደ ትልቅነት አክብረሽ ነጽዬ፣ ለምለም የተንቢ እህትሽን ነፂን እንደ ትንሽ እህትሽ አርገሽ በጣም አክብረሽ በጣም ወደሽ እንደዚህ ስትሆኑ እንዴት እንደምወዳችሁና እንዴት እኔ እንጃ ልነግራችሁ አልችልም። በጣም መልካሞች፣ በጣም መልካሞች። ነጽዬ መልካም ልጅ፣ ለምለም የተንቢ በጣም መልካም ልጅ፣ ጎበዝ ልጅ፣ ጀግና ልጅ ነሽ። ስለዚህ እኔ በጣም ነው በእናንተ እውነቴን ነው ማሻአላ ብያለሁ። ግን ማሻአላ 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 አላህ ይጨምርላችሁ። ለምለም የተንቢም እህትሽን እንዴት እንደምታከብሪያት፣ ነጽዬም እህትሽን እንዴት እንደምታከብሪያት ተከባብራችሁ ስታወሩ እኔ ሁሉ ቪዲዮአችሁን በጣም እስከ መጨረሻው ነው የማያችሁ፣ እስከ መጨረሻው። የነፂ መልስ አመላለሷ፣ የለምለም የተንቢ ጥያቄዋ በጣም ነው እኔ እንጃ በጉጉት ነው የምትከታተላችሁ ማለት ነውና አላህ ይጨምርላችሁ። እንግዲህ ለምለምም ነፂን አስደስተሽ እንደ ዳርሻ ደግሞ ነፂ ደግሞ ለምለም የተንቢን አንቺን መዳር አለብሽ ቁመሽ ማለት ነው። ማስደሰት አለብሽ እህትሽን። እንዴት እንደምትወድሽ አየሻት አይደል ነፂዬ? ለምለም የተንቢ በጣም መልካም እህትሽም እናትሽም ጓደኛሽም ማለት ናት። ከምሬ ነው የምልሽ። ለምለም የተንቢ በጣም መልካም ልጅ ናት። ብዙ ልጆች ያሳደገች ልጅ ናት። እድገት ያደረገች ልጅ ናት። ስሩ አትንሰፉ ነው የምትለው። እጇ ገበሬ እንኳን መሬት እንኳን ስንቆፍር ነው እጃችን እንትን የሚለው ማለት ነው። እሷ ግን መጅልስ አረብያዋን ከነዋን በዛ እያገላበጠች እውነቴን ነው እየሰራች ነው እዚህ ደረጃ የደረሰችው። በጣም ጎበዝ ልጅ፣ በጣም የምትደነቅ ልጅ ናት። ስሩ ነው የምትለው እሷ በውሸትና እንደዚህ ነው ይሄ ውሸት ነው ይሄ መጥፎ ነው ይሄ ደግ ነው ብላ ዋሽታ አይደለም። ትክክለኛውን መንገድ ተናግራ ነው። ትክክለኛውን መንገድ ተናግራ ነው። ጀግና ጎበዝ ነሽ የተንቢ ማለት ነው። እውነቴን ነው የምልሽ። በጣም ነው የማደንቅሽ በስራሽ። ወደኋላ የማትሄጂ ነሽ፣ የማትቀየሪ ልጅ ነሽ እና አረብ ሀገር ስትሆንም ጎበዝ ልጅ ነሽ። አረብ ሀገር ሄደሽ ደግሞ ይሄው አገርሽ ላይ ስንቱን አሳደሽው በዩቲዩበር ስሩ ብለሽ ቡታጅራ ላይ ማንም ዩቲዩበር አልነበረም። አንቺ ስትገቢ ነው ዩቲዩበር እንደዚህ ያደረግሻቸው፣ እዚህ ደረጃ ያደረሻቸው አንቺ ቡታጅራ ስትገቢ፣ አረብ ሀገር ወደ ኢትዮጵያ ስትገቢ ነው የቡታጅራ ላይ እዚህ ደረጃ ልታደርሻቸው የቻልሽው። አንቺን ዝቅ ብለው ማመስገን አለባቸው። እውነቴን ነው የምልሽ። በአንቺ መሆኑን ማወቅ አለባቸው። አንድ ሰው ግን ያያሳለፈለትን ሰው ያንን እንትን የዋለለትን ሰው የሚረሳ ሰው አለ። ላ አንቺ የምትረሽስ ልጅ አይደለሽ፣ የምትረሽ ሴት አይደለሽም። አንዳንዱ ውለታ የዋለለትን ሰው ይረሳል ሲያገኝ ማለት ነው። ግን እናንተ ለምለም የተንቢ እዚህ ደረጃ ያደረሰቻችሁ ሁሉ ውለታዋን መርሳት የለባቸውም። አገኘን ብላችሁ መኩራት የለባቸውም። ኩራትም የፈጣሪ ነው የአላህ ነውና ማለት ነው። ስበቡን ላስባብ ነው። በሷ ላይ ነው ይሄ ሁሉ ነገር ልታገኙ የቻላችሁት እና በዛ አጋጣሚ የማንኛውም ሌላ ላይ ገባሁኝ። አሁን ወደ ሌላ ወሬ ገባሁኝና ነጽዬና ለምለምዬ በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ። ባላችሁበት እሱ ይጠብቃችሁ ነው የምላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።